ታቦት ዘውስቴታ ታቦት ዘውስቴታ ኦሪት አለማመስገን ውለታ ቢስ መሆን ነው። ስለዚህ ታቦት በሚወጣ ጊዜ አንዳንዶቻችሁ ታዛቢዎች መስላችሁ የሌላ እምነት ተከታዮች መስላችሁ ዝም ብላችሁ ጥግ ይዛችሁ ቆማችሁ አያችኋለሁ። አይደረግም እኮ ምእመናን። ምን ልናደርግ መተን? ሁላችንም ንጉሡን ልናከብር ነው። የንጉሡ ባሮች ነን። እልል ብለን ስላደረገልን ሁሉ ልናመሰግነው አይደል ምእመናን? ለሌላ እኮ አልወጣንም። የሚያመሰግኑ ሌሎች የምንታዘብኛ እኮ አይደለንም። ሁላችን ልናመሰግን ነው። እና ታቦት በወጣ ጊዜ ዑደት በሚደረግ ጊዜ እማታጨበጭቡ ሰዎች አትኑሩ፣ እማትዘምሩ ሰዎች አትኑሩ፣ እልል እማትሉ ሰዎች አትኑሩ። ሁላችሁም እግዚአብሔርን አመስግኑ፣ አመስጋኝ ሆኑ። እንደው ከዚሁ ጋራ በጣም ልናረመውም የሚገባን አሁን መቼም እንደምታውቁት ሞባይል ያልያዘ የለም። አሁን ከመካከላችን እንደው ሞባይል ያልያዘ እጁን አውጣ ብል እጁን የሚያወጣ የለም። ሁሉም ሞባይል አለው አይደለም? አይደል ምእመናን? ሁላችንም ሞባይል ይዘናል። እና እየታዘብኩ ያለሁት እናንተም ሁላችሁም እየታዘባችሁ ያላችሁት ሁሉም ካሜራማን ሆነ። ታቦት ሲወጣ፣ ዑደት ሲደረግ፣ ቅዳሴ ሲቀደስ፣ ሲዘመር ከመዘመር ይልቅ ከማጨብጨብ ይልቅ ፎቶ አንሺ ሆነ ሁሉ፣ ቪዲዮ ቀራጭ ሆነ ሁሉ። እረ ይሄ ነገር ወዴት እየወሰደን ነው ምእመናን? አይገርማችሁም? ልክ ነን ብላችሁ ነው? ተው፣ ልብ ብላችሁ እስኪዩ። ሁሉም ከማጨብጨብ ይልቅ ሞባይላችን የያዛትን ሞባይል ይዞ በቃ ይቀርጻል፣ ፎቶ ያነሳል። ይህ አይገባም። እነማንን ልናነሳ ነው እኛ? እነማን ሲዘምሩ እኛ እንሽልን ሆን? ሁላችንም ካሜራማኖች ከሆኑ ይሄ በጣም ሊታረም ይገባል። ቤተሰቦቻችን ልባችን ላይ ነው መቅረጽ። ፎቶ ማንሳት ያለብን በአእምሮአችን ነው። የእግዚአብሔርን ውለታ የእግዚአብሔርን ድንቅ ሥራ እያሰብን ዝማሬውን ምስጋናውን በአእምሮአችን ላይ ነው መሳል ያለብን መቅረጽ ያለብን። እና ይሄ በጣም በጣም እያበላሸን ነው። አባቶች፣ እናቶች፣ በተለይም ወጣቶች ልጆቻችን ፎቶ ልታነሱ ሳይሆን ልትዘምሩ ነው የመጣችሁት። እጃችሁ ፎቶ ካሜራ ይዞ ወይም ደግሞ ሞባይል ይዞ የሚያረፍድበት ሳይሆን የሚያጨበጭብበት ሰዓት ነው ይሄ ሰዓት። እና ይሄን አርሙት ወገኖቼ። በኃጢአታችን ያልቀሰፈን ያላጠፋን እግዚአብሔርን በፍቅር ሁነን ማመስገን ነው የሚጠበቅብንና ይሄን ቀንሱት ለማለት ነው። ዮሐንስ ያስተምር በጫካ በሜዳ ጸጉር ለብሶ ሆነ ምድረ በዳ አምላኩን የሚወድ ብዙ ሰው እያለ ጌታውን ለማጥመቅ ዮሐንስ ታደረ። በሄሎን 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 በማዶት ታቦቱ ሲዞር እንዳያችሁት ምእመናኑን ከታች ወረዱ። ታቦቱ የሚዞርበትን አውደ ምሕረቱን ዙሪያውን ልቀቁ እያሉ አባቶቻችሁ በጣም ሲለምኗችሁ ነበር። አትለመኑ፣
ታቦት ሲዞር ርቀታችሁን በጣም ጠብቁ። እኛ ካህናቱ እንኳን ካህን ስለሆን አንተሻሽም ከታቦቱ ጋር እምንዳስሰው በሚገባ በምክንያት ነው እንጂ ቄስ ስለሆን ጳጳስ ስለሆን ዝም ብለን ታቦት አንዳበስም እኮ እንኳን ደግሞ እናንተ። ስለዚህ ርቀታችሁን ጠብቁ ምእመናን። አሁን ከሌላ ደብርም የመጣችሁ ምእመናን ስላላችሁ ታቦት በሚዞር ጊዜ ሩቅ ሆናችሁ ማጨብጨብ፣ እልል ማለት። ዝም ብሎ መቆም ደግሞ ነውርም ነው ኃጢአትም ነው። የሜልኮል ዘመድ መሆን ነው። ታቦት እየዞረ ዝም አይባልም። በእጅ ማጨብጨብ፣ በአንደበት እልል ማለት፣ መስገድ፣ እንዲህ አስተብርኮ ያስፈልጋል። እሺ ዝም አይባልም። አንዳንዶቹ ሊታዘቡ የመጡ ይመስላሉ። አልፎ አልፎ ቁመው ዝም ብለው ያዩናል። እንዲህ ሞኞች፣ እኛ ሌላ ምን ስራ አለን ብላችሁ ነው? ከእናንተ የተለየ እኮ አይደለንም። ሁላችንም የንጉሱ ባሪያዎች እኮ ነን። የእግዚአብሔር ባሪያዎች ነን። ንጉሱን ጌታችንን እግዚአብሔርን እያመለክን ነው፣ እያመሰገን ነው። በዚህ ጊዜ የማያጨበጭብ ሰው፣ እልል የማይል ሰው ቅጽረ ቤተ ክርስቲያን ሊኖር አይገባም። እሺ ይህን አድርጉት። ሌላው ግጥማችሁ ስንኙ፣ አሁን ወንድሞቻችን ሆ ስትሉ ጥሩ ነው። ይሄ እንቅስቃሴው ዝማሬ ነው። በውስጧ ግን ይቺ ስሯ ጽንበላት ሰርጎ ገብ ግጥም አለች። ከዓላማችን ጋር ማትሄድ፣ ከዓላማችን ጋር የማሄድ ግጥም አትግጠሙ። ስለ እግዚአብሔር ፈጣሪነት ይኸው ፈጥሮናል፣ ይመግበናል፣ ያስተዳድረናል፣ ይጠብቀናል። ይህን መሰረት ያደረገ ግጥም እየገጠማችሁ ነው ሆ ማለት። እሺ አዎ፣ ፍጡር አታስገቡ ማለት አንዱን መርገም አንዱን ማመስገን ነው። ለአቅመ ምስጋናም ለአቅመ ርግማንም ያልበቁትን አታስገቡ። የለየላቸውን ቅዱሳንን ማክበር፣ በቃ ለአቅመ ምስጋና ደርሰዋል እነሱ። አልያም ደግሞ የባህሪ ገዣችንን እግዚአብሔርን አመስግኑ ሆይ ያላችሁ። እናቶቻችንም እንደዛው እግዚአብሔር ይወዳል። ብፁዕ ሕዝብ ዘየአምር የብቦ የተባለው እኮ እንዲሁ በከንቱ አይደለም። እልልታ ምስጋና የሚያውቅ ሕዝብ ምስጉን ነው አደል ያለው ዳዊት። ስለዚህ ማመስገን በጣም ጥሩ ነው። በምስጋናችሁ ግን እንክርዳድ እንዳይገባ በጣም ጥንቃቄ እንድታደርጉ አሳስባለሁ።